ዓለም የለኮሰችው እሳት ራሷኑ መልሶ አቃጥሏታል። በኢንዱስትሪው አብዮት ተከትሎ በሚወጣው በካይ ጋዝ ምክንያት ዓለም በአየር ንብረት ለውጥ ታማለች። የደን መመናመን፣ የሙቀት መጨመርና የአየር ንብረት ለውጥም ለኢትዮጵያ ለበርካታ ዓመታት ችግር ሆኖ ቆይቷል። ነገር ግን በ2011 ዓመተ ምህረት ይህ ታሪክ ተቀየረ። በጠቅላይ ሚኒስትር ዶክተር አብይ ሐሳብ አመንጭነት የቀጣዩን ትውልድ የኢትዮጵያን ዕጣ ፈንታ እንቀይረው፣ ትውልድን እናድን በሚል የተጀመረው ይህ ጽንሰ ሐሳብ በርካታ ኢትዮጵያውያን በዘመቻ እንዲሰባሰቡ በአንድ ድምጽ በአንድ ቃል እንዲቆሙና ለቀጣዩ ትውልድ በአረንጓዴ አሻራ እንዲምሉ አድርጓቸዋል። ይህ የአረንጓዴ አሻራ መርሃ ግብር ዛፍን ከመትከል የዘለለ ያለፈ ቁም ነገር አለው። እንደሚታወቀው የደን መራቆትን በመከላከል እንዲሁ የአፈር መሸርሸርን በመከላከልም ምርታማነት እንዲጨምር በማድረግ ዓለም በድህነትና በረሃብ የሰየመው ስማችንን በአረንጓዴ ቀለም የሰረዘ ነው። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። አረንጓዴ አሻራ መርሃ ግብርም በርካታ ዜጎች የስራ ዕድል እንዲፈጠርላቸው ያስቻለ ነው። ችግኝ በማፍላትና በመንከባከብ በርካታ ስራ አጥ ወጣቶችና ሴቶች ስራ እንዲያገኙና የገቢ ምንጫቸው እንዲያድግም አመክንዮ ሆኗል። ከዛ ባሻገርም በአረንጓዴ አሻራ የሚተከሉ እንደ ፓፓያ፣ ሙዝ፣ አቮካዶና የቡና ተክል ያሉ ምርቶች የገበሬዎችን ምርታማነት በመጨመር ለአካባቢው ነዋሪም ደግሞ የገቢ ምንጩን በማሳደግና የምግብ ምንጭ በመሆንም ዜጎች በምግብ ራሳቸውን እንዲችሉ ምክንያት ሆኗል። ከዚህ ባለፈ የአረንጓዴ አሻራ መርሃ ግብርም ከተሞችን አረንጓዴ በማድረግ ለዜጎች ለነዋሪዎች ምቹ ሁኔታን በመፍጠርም የራሱን አስተዋጽኦ አበርክቷል። በሚሊዮን የሚቆጠሩ የኢትዮጵያ ዜጎች በቢሊዮን የሚቆጠሩ ችግኞችን በመትከል የኢትዮጵያን ምድር ወይም ገጽታዋን አረንጓዴ ያላብሰዋታል። በዚህም ለዓለም ሕመም መድኃኒት ሆነዋታል ማለት ነው። ይህ የአረንጓዴ አሻራ መርሃ ግብር ሁሉን ያስተሳሰረ፣ ሁሉን አንድ ያደረገ በኢትዮጵያ ምድር ሁሉም አሻራውን ለቀጣይ ትውልድ ትቶ እንዲያልፍም ምክንያት የሆነ ነው። በዚህም ዓመት እንግዲህ 8 ቢሊዮን ችግኞች ይተከላሉ። የዚህ አሻራ ባለቤትና አባል ለመሆን ምን ያህል ተነስታችሁ?